ያ ጅብሪል በሰባተኛው የሚገባውን አትነግረኝም? ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚያማ በዚያ በር የሚገቡትማ ካንተ ኡመት ከባድ ወንጀል ሰርተው ተውበት ሳያደርጉ የሞቱት ናቸው አላቸው። ይህኔ እኛ ታላቅ ነቢይ ራሳቸውን ሳቱ። ጅብሪልም እስኪነቁ ራሳቸውን ጭኑ ላይ አደረገና ጠበቃቸው። ሲነቁም ያ ጅብሪል መከራዬ በዛ፣ ሐዘኔም በረታ፣ ከኔ ኡመት ጀሃነም የሚገባለን አሉት። አዎ ታላላቅ ወንጀልን የሚሰሩት አላቸውና አብሯቸው ያለቅስ ገባ። ረሱሉ ይሄኔ ያ ጅብሪል አንተም ታለቅሳለህ? ጅብሪልም እንዴት አላለቅስ? የኔንስ መጨረሻ በምን አውቃለሁ? ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው። ያ አሕባቢ ፊላህ ችሎታው እጅግ የላቀው የ600 ክንፎች ባለቤት የሆነው በአንድ ክፉ መሬትን ሊገለብጥ የሚችል ግዙፍ ቁዋ ያለው ጅብሪልን ያሰጋች እሳት ምንኛ ትከብድ ይሆን? ያ አላህ የማያምፀው ጅብሪል ዐለይሂ ሰላም ያለቅሳል።